እንዴት ናችሁ ተማሪዎች? ዛሬ ደግሞ ከባለፈው እየቀጠለ ፓርት 4 ቪዲዮ ይዤላችሁ ቀርቤያለሁ። ዛሬ ደግሞ ጂኦሎጂካል ሂስትሪ ኦፍ ኢትዮጵያ የሚሉትን ፓርቶች በደንብ የምናይ ይሆናል። እንግዲህ ባለፈው ክላሳችን ሳይዝ፣ ሼፕ ኤንድ ሎኬሽንስ ኦፍ ኢትዮጵያ የሚሉትን ነገሮች በደንብ ለማየት ሞክረናል። ዛሬ በዚህኛው ቪዲዮአችን ጂኦሎጂካል ሂስትሪ ኦፍ ኢትዮጵያ የሚለውን በደንብ እናያለን ማለት ነው። ወደ ትምህርቱ ከመግባታችን በፊት ለቻናላችን አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልን በቀጥታ ወደ ክላሱ እንገባለን ማለት ነው። ጂኦሎጂካል ሂስትሪ ኦፍ ኢትዮጵያ እንግዲህ ጂኦሎጂካል ሂስትሪ ኦፍ ኢትዮጵያ ጂኦሎጂካል ሂስትሪው ምን ይመስላል የሚለውን ነገር እንይ ማለት ነው። ጂኦሎጂካል ሂስትሪ ኦፍ ኢትዮጵያ ሪፈርስ ቱ ዘ ናቹራል ኢቨንትስ ዛት ሃቭ ሼፕድ ካንትሪ ሰርፌስ ኦቨር ዘ ቢሊዮን ኦፍ ይርስ ስሩ ኢንተርናል ኤንድ ኤክስተርናል ፎርስስ ኦር ኢንዶጂኒክ ኦር ኤግዞጂኒክ ፎርስ በምንላቸው ፎርሶች ማለት ነው። እንግዲህ ጂኦሎጂካል ሂስትሪ ማለት የኢትዮጵያን የተፈጥሮ ክስተቶች አሉ አይደለ? እነሱ እንዴት ሸፕ እንዳደረጓት ሰርፌሷን ማለት ነው። ሰርፌስ ኦፍ ዘ እርዝ እንዴት ሸፕ እንዳደረገው የምናይበት ፓርት ነው። ለምሳሌ ተራሮች እንዴት እንደተፈጠሩ፣ ሪፍት ቫሊዎች እንዴት እንደተፈጠሩ፣ በዛ ሰዓት የነበሩ ህይወት ያላቸው ነገሮች እንዴት እንደተፈጠሩ ሊያሳየን የሚችል ቶፒክ ነው ማለት ነው ጂኦሎጂካል ሂስትሪ የምንለው። እንግዲህ በዚህ ግሬድ ሌቭል ላይ ጂኦሎጂካል ሂስትሪ ኦፍ ኢትዮጵያ ብለን ከፈል ነው እንጂ ቀጣይ ሌቭል ላይ ጂኦሎጂካል ሂስትሪ ኦፍ አፍሪካ እያለ እየሰፋ ይሄዳል ማለት ነው። እንግዲህ ግን እነዚህ ናቹራል ኢቨንቶች የሚከሰቱት በምን ምክንያት ነው? ስሩ ኢንተርናል ኤንድ ኤክስተርናል ፎርስስ። እንግዲህ ኢንተርናል ፎርስ የሚባሉ አሉ እነ ፎልቲንግ፣ አርዝኩዌክ፣ ቮልካኒዝም። እነዚህ ኢንዶጂኒክ ወይም ደግሞ ኢንተርናል ፎርስ እንላቸዋለን። ኤክስተርናል ፎርስ የምንላቸው ዌዘሪንግ፣ ኢሮዥን፣ እነዚህ አይነት ነገሮች ኤግዞጂኒክ ኦር ኤክስተርናል ፎርስ እንላቸዋለን ማለት ነው። ዋይ ኢትስ ማተር እንግዲህ ጂኦሎጂካል ሂስትሪ ለምንድን ነው ያስፈለገው ስንል ኤክስፕሌን ኢትዮጵያስ ዳይቨርስ ላንድ ፎርም። እንግዲህ ኢትዮጵያ ዳይቨርስ የሆነ ላንድ ፎርም አላት። ስለዚህ ያንን ኤክስፕሌን ለማድረግ ጂኦሎጂካል ሂስትሪ ማጥናት ተፈለገ ማለት ነው። ሄልፕስ ቱ አንደርስታንድ ሪሶርስ እንግዲህ ሪሶርሶችን በደንብ አንደርስታንድ ለማድረግ ሾው ኢቮሉሽን ኦፍ ላይፍ እንግዲህ ላይፍ እንዴት እዚህ እንደደረሰ ኢቮሉሽኑን ለውጡ ሾው ለማድረግ ለማሳየት ማለት ነው። እንግዲህ የመጀመሪያው ጂኦሎጂካል ታይም ስኬል የምንለው ፕሪ ካምብሪያን ኤራ ነው። ከዛሬ 4.5 ቢሊዮን እስከ ከዛሬ 4.5 ቢሊዮን አብቱ 600 ሚሊዮን ይርስ ያለውን ታይም የሚሸፈንልን ነው እና ይህ ፕሪ ካምብሪያን ኤራ የምንለው ኦልደስት ኤንድ ሎንገስት ኤራ ነው። ዘ ፎርሜሽንስ ኦፍ ክሪስታላይን ቤዝመንት ኮምፕሌክስ ሮክ እንግዲህ ቤዝመንት ሮክ ዘ ክሪስታላይን ቤዝመንት ሮክ ተፈጥሯል። ኦልደስት ሮክ ኦፍ ዘ እርዝ ነው። ቮልካኒክ አክቲቪቲዎች፣ ማውንቴን ቢልዲንግ ዛት ሚንስ ኦሮጂን እንለዋለን። ኤንድ ደንዴሽን በዚህ ኢራ ጊዜ ተከስቶ ነበር ማለት ነው። ፎሲሎች ኤንድ ላይፎች ነበሩ። ፕሪሚቲቭ ላይፍ በዚህ ሰዓት የነበሩት ላይፎች እንደ አሞባ ኤንድ ጄሊፊሽ የምንላቸው ነበሩ ማለት ነው። ኤግዛምፕል ኢን ኢትዮጵያ ሮክ አውትክሮፕስ ትግራይ፣ ኢልባቡር፣ አሶሳ፣ አባይ ጎርጅ፣ ዌስተርን ኤርትራ አካባቢ ሮክ ተፈጥሮ ነበረ። የክሪስታላይን ቤዝመንት ሮክ ማለት ነው በፕሪካምብሪያን ኤራ ጊዜ እንደ ኢትዮጵያ ስናይ ማለት ነው። ሶ ፕሪካምብሪያን ኤራ መገለጫዎቹ መያዝ ይኖርባቸዋል በደንብ ማለት ነው። ኦልደስት መሆኑን፣ ክሪስታል ቤዝመንት ሮክ መኖሩን፣ ቮልካኒክ አክቲቪቲ መኖሩን፣ በዛ ሰዓት የነበሩት ፕሪሚቲቭ ላይፎችን መያዝ ይኖርባቸዋል። ፓሌዞይክ ኢራ የምንለው ሰከንድ ነው። ከ600 ሚሊዮን አብቱ እስከ 250 ሚሊዮን ይርስ ያለውን ከበር የሚያደርግልን ነው።
ኬ ፊቸሩ ምንድነው? እዚህ ጋር ባጭሩ ዶሚናንት ባይ ዴኒዴሽን ኤንድ ኢሮዥን። በዚህ ሰዓት ዴኒዴሽን እና ኢሮዥን ነበረ። ቬሪ ሊሚትድ ጂኦሎጂካል ፎርሜሽን ኢን ኢትዮጵያ። እንግዲህ ግን በዚህ ሰዓት ላይ ሮክ ፎርሜሽን አልነበረም። እዚህ ጋር የምትይዙልኝ ነገር በፓሊዮዞይክ ኢራ ሰዓት ሮክ ፎርሜሽን የለም ነበር። ሪዛልትድ ኢን ዘ ፎርም ኦፍ ኢንሳልበርግ ወይም ደግሞ አይዞሌትድ ሂል ምክንያት ሮክ ፎርሜሽን የለም። ሊሚትድ ጂኦግራፊካል ፎርሜሽን ኢትዮጵያ ነው ማለት ነው። ነገር ግን በሌሎቹ ሮክ ፎርሜሽን ነበር። ለምሳሌ በፕሪካምብሪያም ምንላ ክርስቲያላይን ሮክ ተፈጥሮ ነበር ማለት ነው። ዩኒክ ፋክት ኢራ ክሬትድ ጋፕ። ይህም ኢትዮጵያን ሮክ ሪከርድ አያችሁታል፣ ጋፕ ፈጥሯል። ኢትዮጵያ ሮክ ሪከርድ የላትም በዚህ መልኩ በፓሊዮዞይክ ኢራ ጊዜ ማለት ነው። ኤንድ ዶሚኔትድ ባይ ኢንቨርታብሬት ላይፍ ነው። እዚህ ጋር ያለው ላይፍ ኢንቨርታብሬት ላይፍ ነው። ፕሪካምብራ ላይም አይተናል ማለት ነው። ሶ ልዩነት እያወጣችሁ መያዝ ይኖርባችኋል ማለት ነው። ሌላኛው ሶስተኛው እንግዲህ በታይማቸው መሰረት ነው እያየን ያለ ነው። ከኦልደስት እስከ ሪሰንት ያለው ማለት ነው። ሜሶዞይክ ኢራ ነው። ሜሶዞይክ ኢራ ከ250 እስከ 70 ሚሊዮን ይርስ አጎ ያለውን የሚይዝልን ነው። ሶስተኛው የጂኦሎጂካል ታይም ስኬል ነው። ከጂኦሎጂካል ኢቨንቶቹ ምንድናቸው? በሰዓት ኤፒሮጂኦነሲስ የምንለው ነገር ነበር። ያ ማለት ስሎ ሲንኪንግ ኤንድ ራይዚንግ ኦፍ ዘ ላንድ። እንግዲህ በዚህ ሰዓት የመሬት ሲንክ እና ራይዝ ማድረግ ተፈጥሮ ነበር። ይህ ምን ይባላል? ኤፒሮጂኦነሲስ። በማን ጊዜ ነው የተካሄደው? በሜሶዞይክ ኢራ ጊዜ ማለት ነው። ማሪን ትራንስግሬሽን ኤንድ ሪግሬሽን አያችሁት? የማሪን ትራንስግሬሽን እና ሪግሬሽን ነበረ በሜሶዞይክ ኢራ ጊዜ። በዚህ ሰዓት ምን ተፈጠረ? ዘ ፎርሜሽን ኦፍ ሴዲሜንታሪ ሮክ። አያችሁ፣ ሴዲሜንታሪ ሮክ ተፈጥሯል በሜሶዞይክ ኢራ ጊዜ። በፕሪካምብሪያን ጊዜ ደግሞ ማን ተፈጥሯል? ክርስቲያናይን ሮክ። በፓሊዮዞይክ ጊዜ ምን የሚባል ሮክ ተፈጥሯል? ምንም አልተፈጠረ። ምክንያቱም ዜርዝ ነው ሮክ ፎርሜሽን ይዘ ፓሊዮዞይክ ኢራ ብያቸዋለሁ ማለት ነው። እና እነዚህ ሴዲሜንታሪ ሮኮች አዲግራት ሳንድስቶን፣ ሂንታሮ ላይምስቶን፣ አፐር ሳንድስቶን። እንግዲህ እዚህ ጋር ኢራ ስንል ትልቁ ነው። ከዛ ፔሪድ የኢፖች እያለ ይከፋፈላል። ነገር ግን በዚህ ግሬድ ሌቭል ላይ በተቀመጠው መሰረት ያን ያክል ሰፋ አድርገን አናየውም ማለት ነው። ምንድነው እነዚህ ሶስት ሴዲሜንታሪ ሮኮች ተፈጥረዋል በሜሶዞይክ ኢራ ጊዜ። ለምሳሌ በትራሲክ፣ ጁራሲክ ኤንድ ከርታሺየስ ምንላቸው ፔሪዶች አሉ። ፔሪድ ማለት በኢራ ውስጥ የሚገኝ ነው ማለት ነው። ኢራ ሲከፋፈል በፔሪድ ውስጥ ይሆናል ማለት ነው። ፔሪድ ደግሞ ኢፖች ይከፋፍለዋል። ሶ አዲግራት ሳንድስቶን የተፈጠረው በትራሲክ ነው። ይሄን መያዝ ይኖርባችኋል። ሂንታሮ ላይምስቶን የተፈጠረው በማን ነው? በጁራሲክ ነው። አፐር ሳንድስቶን የተፈጠረው በማን ነው? በከርታሺየስ። እንግዲህ በቀላሉ ለመያዝ እንዲመቻችሁ የመጀመሪያዎቹ ፊደሎች ኤ ኤች ዩ አሉ አይደል? አልፋቤቲካል ናቸው። እዚህ ጋርም ጁራሲክ እነ ትራሲክ እና እነ ከርታሺየስ አልፋቤቲካል ነው የተቀመጡት። ያ ማለት የመጀመሪያው ፔሪድ ማን ነው? ትራሲክ ነው። ከዛ ጁራሲክ፣ ከዛ ከርታሺየስ ነው። ሶ በዚህ መልኩ መያዝ ትችላላችሁ ማለት ነው። አይ ቲንክ ግልጽ ይመስለኛል። በራሳችሁ ወይ ይችል ቀለል አድርጋችሁ መያዝ ይኖርባችኋል። ኤግዛም በተደጋጋሚ ስለሚመጣ በቀላሉ መስራት እንድትችሉ ብዬ ነው። ሌላው በሜሶዞይክ ኢራ ጊዜ የነበረው ነገር ፎሲል ላይፍ ነበረ። ሪፕታይል ኤጅ ነበር በዚህ ሰዓት የነበረው። እንግዲህ በደረታቸው የሚሳቡ እንስሳቶች በዚህ ሰዓት ተፈጥረው ነበረ። ኤንድ ኦፍ ኢራ ላይ በርዶች፣ ማማሎች፣ ፍላወሪንግ ፕላንቶች ተፈጥረዋል ማለት ነው በሜሶዞይክ ኢራ ጊዜ። ስለዚህ ኬቭ ፊቸሩን በደንብ መያዝ ይኖርባችኋል ማለት ነው። የመጨረሻው ጂኦሎጂካል ታይም ስኬል ሴኖዞይክ ኢራ ከ70 ሚሊዮን ይርስ አጎ አፕ ቱ ፕሬዘንት ድረስ ያለው ማለት ነው። አሁንም የምንኖርበት ኢራ ማን ይባላል? ሴኖዞይክ ኢራ ይባላል። እንግዲህ ዲቫይድድ ኢንቱ ፕራይሜሪ፣ ሰከንዳሪ፣ ቴሪሻሪ፣ ኳተርናሪ ነው። ነገር ግን ኢቨንቶች የተከሰቱት በቴሪሻሪ እና በኳተርናሪ ፔሪድ ስለሆነ መጽሐፉ ላይ የተቀመጡት ሁለቱ ናቸው ማለት ነው። ስለዚህ ለሁለት ይከፈላሉ ብላችሁ ትይዙና ቴሪሻሪ ኤንድ ኳተርናሪ ብላችሁ ትይዙ። ቴሪሻሪ የምንለው ከ70 እስከ 2 ሚሊዮን ይርስ አጎ ያለው ነው። ኦሬዲ አልፏል ማለት
ነው ቴሪሻሪ ሃይ አፕሊፍቲንግ ኤንድ ማሲቭ ላቫ ፍሎ ነበረ በዚህ ሰዓት። ዘ ፎርሜሽንስ ኦፍ ኖርዝ ዌስተርን ኤንድ ሳውዝ ኢስተርን ሃይላንድ ተፈጥሮ ነበር። እንደ ኢትዮጵያ ስለሆነ ያየን ቢግኒንግ ኦፍ ግሬት ኢስት አፍሪካን ሪፍት ቫሊ ሲስተም። ይህም የጀመረው በቴሪሻሪ ፔሪድ ጊዜ ነበረ። ኳተርናሪ ላይ ስናይ ከ2 ሚሊዮን ይርስ እስካሁን ድረስ ያለው ኳተርናሪ ፔሪድ ብለን እንጠራዋለን። ሪሰንት ቮልካኒዝም አክቲቪቲዎች ለምሳሌ አፋር ፎረስት፣ ማውንት ኤርታሌ፣ ላቫ ፊልድ ኦፍ መተሃራ፣ እነዚህ ሁሉ ነገሮች የሚካተቱት በኳተርናሪ ውስጥ ነው ማለት ነው። ኢቮሉሽን ኦፍ ሞደርን ሂውማን ይሄ ሁሉ ያለው በማን ነው? በኳተርናሪ ፔሪድ በሴኖዞይክ ኤራ ነው ማለት ነው። ኬ ፖይንት ሞስት ኦፍ ኢትዮጵያ ላንድ ፎርም ቱዴይ ዌር ፎርም ዱሪንግ ዘ ሴኖዞይክ። በቃ ይሄን በደንብ መያዝ ይኖርባቸዋል። በተለይ የመጨረሻው አሁን ላይ ያለው የኢትዮጵያ ላንድ ፎርም ፎርምድ የሆነው ዱሪንግ ሴኖዞይክ ነው። አያችሁታል? አሁን ያለው መልክዓ ምድር አቀማመጥ የተፈጠረው በሴኖዞይክ ነው። በፕሪካምብሪያን፣ በፓሊዮዞይክ፣ በሜሶዞይክ አይደለም። ይሄን በደንብ ማየት ይኖርባቸዋል። በደንብ ማለት ነው። ስለዚህ እነዚህን አራቱን ሰመሪ ለማድረግ ያክል እዚህ ጋር በቴብል መልኩ አስቀምጬላችኋለሁ። ኢራ፣ ፕሪካምብሪያን፣ ፓሊዮዞይክ፣ ሜሶዞይክ፣ ሴኖዞይክ ዘን ታይም ፔሪዳቸውን ትይዛላችሁ በቅደም ተከተል። ሜን ፊቸሩ ምንድነው? ፕሪካምብሪያን ጊዜ ቤዝመንት ሮክ ተፈጥሯል ከሮክ አንጻር እና ኢርሊ ላይፎች ነበሩ። አናዘር ስሙ ይሄ አናዘር ስም ባይዘዊ የለውም። ፓሊዮዞይክ ኢራ የምንለው አኒሸንት ላይፍ ይባላል። አኒሸንት ላይፍ ኢዝ ፓሊዮዞይክ። ሜሶዞይክ ኢራ ሚድል ላይፍ ይባላል። ሴኖዞይክ ኢራ ሪሰንት ላይፍ ብለን እንጠራዋለን ማለት ነው። እና በፕሪካምብሪያን ጊዜ ቤዝመንት ሮክ ኤንድ ኤርሊ ላይፍ ነበረ። ፓሊዮዞይክ ሞር የሚታወቀው ዴንዴሽን ኢንሰልበርግ ነው። ምን የለም ነበር ብያቸዋለሁ? ሮክ ፎርሜሽን የለም ቢኮዝ ኦፍ ኢንሰልበርግ ማለት ነው። ሜሶዞይክ ላይ ሴዲሜንታሪ ሮኮች ናቸው የተፈጠሩት ኤንድ ሪፕታይል ነበረ። ሪፍት ቫሊ ላይ እነዚህ ሪፍት ቫሊ ሃይላንድ ኤንድ ሞደርን ላንድ ፎርሞች ደግሞ በሴኖዞይክ ጊዜ ተፈጥረዋል። እንግዲህ ምን ብያቸዋለሁ? በሶስቱ ሮክ ፎርም አድርጓል። ነገር ግን በፓሊዮዞይክ ጊዜ ምንም አይነት ሮክ ፎርሜሽን የለም ብያቸዋለሁ። እሺ ጥሩ። በፕሪካምብሪያን ጊዜ ቤዝመንት ሮክ ተፈጠረ። በሜሶዞይክ ጊዜ ሴዲሜንታሪ ሮክ ተፈጠረ። በሴኖዞይክ ኢራ ጊዜ የተፈጠረውን የሮክ አይነት እናንተ እስኪ ኮመንት ሴክሽን ላይ አስቀምጡልኝ፣ መልሱን እነግራችኋለሁ ማለት ነው። እንግዲህ ለዛሬ የነበረን ቪዲዮ ይህን ይመስላል። አመሰግናለሁ። ያው ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ወደፊት የምንለቃቸው ቪዲዮዎች እንዲደርሱ ማድረግ ይችላሉ። እንዲሁም ጠቃሚ ነው ብለው ካሰቡ ደግሞ ለጓደኞቻችሁ ሼር በማድረግ እንዲተባበሩ እንጠይቃለን። ቀጣይ ላንድ ፎርም ኦፍ ኢትዮጵያ የሚለውን ቪዲዮ ይዤ እንገናኛለን። አመሰግናለሁ። ባይ ባይ።